ያብስራ ማን ነው? ያብስራ መጣው። አቤት። እንዴ ዮኒ ሰላም ዋልክ? ባለፈው ለእናት ብር ያስፈልገኛል አላልክ? አዎ ያስፈልገኛል ብዬ ነበረ። ያን ልሰጥህ። አንተ ልጅ ያ ጓደኛ ከሆነ እዚህ ግቢ እንዳይገባ ነግሬያለሁ። መጀመሪያ የመጣበትን ምክንያት ወቂ። አይ እንግዲህ ነገርኩ አይደል እንዴ? አይደለም እኮ ጓደኛዬ። ምንም እንዳትለኝ ያው የሰው ማንነትን ሳያውቁ ሰው መናቅ ተገቢ አይደለም። ትክክል ነህ። በጣም ይቅርታሽ። በል ደህና ዋል ጓደኛዬ።